ለጠላቶቻችን ያለኝ መልእክት ኢትዮጵያን አትንኩ፣ ኢትዮጵያን አትሞክሩ። ጥቁር አንበሳ ማሸነፍ እንጂ መሸነፍ አያውቅም። ወደ ኢትዮጵያ የሚሰነዘሩ ዛቻና ማስፈራሪያዎች በዚህም ይመጣሉ። ሽኩቻና ጉንተላው ጊዜና ቦታ እየቀያየረ ይፈራረቃል። ኢትዮጵያ ግን ነገሩን በስልት የያዘችው ይመስላል። በዚህም የኢትዮጵያ መከላከያ ሰራዊት ራሱን በዝምታ እያደራጀና እያጠናከረ ከመቼውም ጊዜ በላይ የታጠቀና የአየር ክልሉን የማያስደፍር ሆኗል። ለመሆኑ ሰራዊቱ ታጥቋቸው ሰማዩን ያጠሩትና የማያስደፍሩት የትኞቹ መሳሪያዎች ናቸው? ሰላም የተወደዳችሁ ተመልካቾቻችን፣ በማይገመት ሁኔታ ሰራዊቱ ከሰማይ እስከ ባህር ከእግረኛ እስከ ሜካናይዝ ጥንቅቅ ብሎ ታጥቋል። አሁን አይደለም የሚነካው፣ ሊነካው የሚያስብ ሁሉ በጋለ ክንዱ ይለበለባል። ምክንያቱም የታጠቃቸው ብረቶች ሁሉ ግለታቸው ለጠላት የማይበርድና የሚያቃጥሉ ናቸው። ኢትዮጵያን ሰማይ ከጠላት የሚጠብቁና የወታደሩን ብርታትና ጌጥ የሆኑ መሳሪያዎችን መርጠን ምርጥ አምስቱን በደረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። አምስተኛው ጥቁር ክላሽ AK-103። AK-103 ማለት በአጭሩ የዘመነውን የተሻሻለውን AK-47 ክላሽንኮቭ ማለት ነው። የተመረተው ደግሞ በሩሲያ የመሳሪያ አምራች ክላሽንኮቭ ኮንሰርን ነው። አሁን እየተወደደና ተመራጭ እየሆነ የመጣው ይህ አስገራሚ የክላሽ አይነት በኢትዮጵያ ጋፍት አርማመንት ኢንጂነሪንግ ኮምፕሌክስ በልዩ ፍቃድ እየተመረተና ወደ መከላከያ ሰራዊቱ እየተሰራጨ ይገኛል። የዚህ ጥቁር ክላሽ የአፈሙዝ ስፋት 7.62 በ39 ሚሜ ሲሆን የሚሰራው ደግሞ እንደ ቀድሞ ክላሽ ሁሉ በጋዝ አቀባባይነት ነው። ይህ መሳሪያ በደቂቃ ብቻ 600 ዙር መተኮስ የሚችል ሲሆን እስከ 500 ሜትር የሚደርስ ታርጌትን ጥንቅቅ አድርጎ መምታት ይችላል። አብሮት ባለ 30 ጥይት ካዝና ያለው ሲሆን ተጨማሪ ካዝናዎችን ወይም የጥይት መጋዘኖችን እየተካ ያለምንም እንከን መተኮስ ይችላል። ክብደቱ ያለ ካዝናው 3.6 ኪሎ ግራም ሲሆን የአፈሙዙ ርዝመት ደግሞ 415 ሚሊ ሜትር ነው። ከቀድሞ ክላሽንኮቭ ከሚለይባቸው ነገሮች መካከል የመሳሪያው አብዛኛው የእንጨት ክፍል ተቀይሮ ወደ ፖሊመር የተቀየረ ሲሆን በዚህም ጥራቱ በእጅጉን ጨምሯል። ጥንካሬው ወደር አልባ ሆኗል። ክብደቱ ደግሞ ቀሊል ሆኖ ለመያዝ የሚመች ሆኗል። ሌላኛው ለየት የሚያደርገው ነገር በተለየ ሁኔታ የመተጣጠፍ ብቃትን ተላብሶ ለመያዝ ምቹ ሆኖ የወጣ መሆኑ ነው። በተጨማሪም የማነጣጠሪያ መነጽሮች እንዲገጠሙለት ሆኖ የተሰራ ሲሆን ብዙ ማሻሻያዎች ተሰርተውለት የወጣ አዲስ ክላሽንኮቭ ነው። የአፈሙዝ አሰራርና ስፋቱ በተለየ ሁኔታ ታርጌት ላይ እንዲመታና ምርት የለሽ እንዲሆን ያደረገው ሲሆን እጅግ አስቸጋሪ በሚባሉ ሁኔታዎች፣ ቦታዎችና የአየር ሁኔታዎች ያለምንም እንከን እንዲሰራ ሆኖ የተመረጠ ሲሆን ዝናብ፣ አቧራ፣ ጭቃና ሙቀትና ቅዝቃዜ የሚበግረው አይደለም። ከሌሎች የክላሽንኮቭ አይነቶች ጋር መለዋወጫ መቀየር መቻሉ ደግሞ የበለጠ እንዲወደድና ለጥገና ምቹ እንዲሆን አድርጎታል። የኢትዮጵያ የመከላከያ ሰራዊት የእግረኛ ጦር አሁን በነፍስ ወከፍ ታጠቀው ይህንን ጥቁር ክላሽ AK-103 ሲሆን እጅግ ፈታኝ በሆኑ ሚሽኖች ሁሉ ተልእኮውን እየተወጣበት ይገኛል። አራተኛ የሪፐብሊካን ጋርዱ ክንድ ታር 21። የኢትዮጵያ መከላከያ ሰራዊት ከታጠቀችው የነፍስ ወከፍ መሳሪያዎች መካከል ዋነኛውና ተወዳጁ ታር 21 ነው። ታር 21 የተመረተው በእስራኤል ዌፐን ኢንዱስትሪ ሲሆን የተሰራው ደግሞ በዋናነት የከተማ ውጊያዎችን ለማካሄድ ነው። ለዚህ የውጊያ አይነት ተመራጭ ያደረገው ደግሞ ለመያዝ ምቹ መሆኑና በመጠን ያነሰ መሆኑ፣ ፈጣንና ቀልጣፋ በመሆኑ እንዲሁም አዲስና ዘመናዊ ቴክኖሎጂዎችን ያካተተ በመሆኑ ነው። በእነዚህ ልዩ መገለጫዎች ታዲያ በዓለም ላይ የሚገኙ ስፔሻል ፎርሶች የኢትዮጵያውያን የሪፐብሊካን ጋርድ ጨምሮ ተቀዳሚ ምርጫቸው ያደርጉታል። የአፈሙዝ ስፋቱ 5.56 በ45 ሚሊ ሜትር ኔቶ ስታንዳርድ ሲሆን የሚተኩሰው በጋዝና በሮቴቲንግ ቦልት ሲስተም ነው። በአንድ ደቂቃ ብቻ ከ750 እስከ 900 ዙሮችን ወይም ጥይቶችን የመተኮስ ብቃት ያለው ሲሆን ከ300 እስከ 500 ሜትር ርቀት ድረስ ታርጌቱን መምታት ይችላል። የካዝና ወይም የመጋዘን የመያዝ አቅሙ 30 ጥይት ሲሆን የመሳሪያው ክብደት 3.27 ኪሎ ግራም ነው። የአፈሙዙ ርዝመት ደግሞ 380 ሚሊ ሜትር ይሆናል። የተለየ ቡልፖፕ ዲዛይን ያለው መሆኑ ለማቀባበል ቀላልና በፍጥነት ለተኩስ ለመዘጋጀት ተመራጭ አድርጎታል።
ቀላል የሆነ የአምቢዲኬስትረስ ኮንፊግሬሽን ያለው መሆኑ ደግሞ በቀኝ እጅም በግራም እጅም ለሚተኩስ ወታደሮች እንዲስተካከል ያደርገዋል። በተጨማሪም የማነጣጠሪያ መነጽሮችን ጨምሮ ተጨማሪ መሳሪያዎችን መግጠም የሚያስችል ሲሆን ቀላል የሆነ ፖሊመር ቦዲ አለው። የኢትዮጵያ መከላከያ ሰራዊት ታዲያ ታር 21 መሳሪያን ወደ ጦሩ አስገብቶ መጠቀም ከጀመረ ሰነባብቷል። በተለየ ሁኔታ ደግሞ ለሪፐብሊካኑ ጋርዶቹና ለኮማንዶ ወታደሮቹ አስታጥቆታል። ሶስተኛ ፓንቲሴር S1 የሚሳኤል መከላከያ ሲስተም። ይህ የአጭርና መካከለኛ ርቀት የአየር መከላከያ ሲስተም በዋናነት እጅግ ወሳኝ የሚባሉ ቦታዎችን እንደ ጦር ሰፈሮችና ጥንቃቄ የሚሹ ቦታዎችን ከጠላት የሚሳኤልና የጄት ጥቃት ይጠብቃል። በ2000ዎቹ መጨረሻ የሩሲያ ጦር የተቀላቀለ የአየር መከላከያ ጥምር የሚሳኤልና የጥይት አራዊዎችን የታጠቀ ሲሆን እጅግ ኃይለኛና የማይደፈር አይነት የአየር መከላከያ ሲሆን ቆይቶም ወደ ሀገራችን ኢትዮጵያ መከላከያ ሰራዊት መግባት ይችላል። የታጠቀው ሚሳኤል እስከ 20 ኪሎ ሜትር ርቀት ድረስ ያለውን ጥቃት ማክሸፍ የሚችል ሲሆን ተተኳሽ ጥይቱ ደግሞ እስከ 4 ኪሎ ሜትር ድረስ መጓዝ ይችላል። ተተኳሹ ወደ ላይ የሚነሳበት ከፍታ ደግሞ እስከ 15 ኪሎ ሜትር ድረስ መድረስ ይችላል። በአንዴ 12 ከመሬት ወደ አየር የሚወነጨፍ ሚሳኤሎችንና 30 ሚሜ አውቶማቲክ መድፍ መታጠቅ የሚችል ሲሆን በተለያዩ ተሽከርካሪዎች ላይ ሆኖ ከቦታ ቦታ እየተንቀሳቀሰ መተኮስ የሚችል ነው። የሚታጠቀው የሚሳኤል አይነት 57 E6 የሚባል ሲሆን በፍጥነት የጠላትን ጥቃት መመከት የሚችልና አደገኛ ለሆኑ በፍጥነት አቅጣጫዎችን ለሚቀይሩ እንደ ድሮን፣ ሄሊኮፕተርና ባሊስቲክ ሚሳኤሎች አምካኝ መድኃኒታቸው ነው። መልቲ ባንድ ራዳር ሲስተም የሚጠቀም ሲሆን 360 ዲግሪ በንቃት የሚጠብቅ አደገኛ ሴንሰር አለው። ራዳሩ ደግሞ በተመሳሳይ ሰዓት በአንድ 20 ታርጌቶችን መለየት የሚያስችል ቃት ያለው ሆኖ ከራዳሩ በተጨማሪ ኤሌክትሮ ኦፕቲካል የሚባል አይነት ጠላትን የመለየት ሲስተም የሚጠቀም ሲሆን ሲስተሙ በአይን የማይታዩ ጨረሮችን በመላክ በምሽት ወይም ብርሃን በሌለበት ጊዜም የሚመጣን ጥቃት መለየት ያስችላል። በማንኛውም የአየር ሁኔታ ከቀዝቃዛ በረዶ እስከ ሀሩር በረሃ ድረስ ያለምንም እንከን መስራት ይችላል። ከዚህ በፊት ሀገራችን ኢትዮጵያ ተመሳሳይ የፓንቲሴር ወገን የሆነ የሚሳኤል የመከላከያ ሲስተም የነበራት ሲሆን የፓንቲሴር S1 ደግሞ ሌላኛው ተጠባባቂ ሚሳኤል ሆኗል። ሁለተኛ M20 ባላስቲክ ሚሳኤል የኢትዮጵያ መከላከያ ሰራዊት በተጨማሪነት የታጠቀው ይህ አጭር ርቀት ተተኳሽ ባላስቲክ ሚሳኤል የተመረተው በፒፕልስ ሪፐብሊክ ኦፍ ቻይና ሲሆን ሌላኛው መጠሪያ ስሙ ደግሞ ዶንግፌንግ 12 ነው። በተሽከርካሪ ላይ ሆኖ በፍጥነት ከቦታ ቦታ የሚንቀሳቀስ ጠጣር ነዳጅን ተጠቅሞ በፍጥነት መተኮስ የሚያስችል ብቃት የተላበሰና ጥንቅቅ ያለ ጥቃትን መፈጸም የሚችል ድንቅ መሳሪያ ነው። ቁመቱ 7.3 ሜትር ገደማ ሲሆን ስፋቱ ዲያሜትሩ ደግሞ 0.75 ሜትር ሆኖ ክብደቱ በጥቅሉ 4010 ኪሎ ግራም ነው። የተተኳሹ ዋርሃድ በጥቅሉ ወደ 480 ኪሎ ግራም የሚመዝን ሲሆን ተተኳሹ ኃይለኛ ተቀጣጣይ ፈንጂን፣ ጥቃቅን አውዳሚ አራሪዎችን፣ የመሬት ሰርጓጅ ጥይቶችንና ሰርሞባሪክ አራሪዎችን ይዟል። በጥቅሉ ሚሳኤሉ ከ100 እስከ 280 ኪሎ ሜትር ርቀት የሚወነጨፍ ሲሆን ተሻሽሎ የተሰራው ደግሞ እስከ 400 ሜትር ድረስ መወንጨፍ ይችላል። ያሉትን ኢነርሻል ናቪጌሽን እና በቤይዱ ሳተላይት ጋይደንስ ሲስተሞችን በማቀናጀት ጥንቅቅ ያለ ጥቃትን ማድረግ የሚችል ሲሆን የሚሳኤሉ ሰርኩላር ኤር ፕሮባቢሊቲ ደግሞ ወደ 30 ሜትር ገደማ ነው። የኢትዮጵያ መከላከያ ሰራዊት ሚሳኤሉን አሳልፎ በብዙ አውድ ውጊያዎች መጠቀም ችሎ ነበር። አንደኛ ኢስካንደር ባላስቲክ ሚሳኤል። ኢስካንደር ሚሳኤል ለመግደል የተሰራ ይሉታል። ምክንያቱም ተኩሱ አይስትም። ሚሳኤሉ ፊቱ ያዞረበት ጠላት ደግሞ መዳረሻው አይገኝም። ይህ ኢስካንደር ባላስቲክ ሚሳኤል ሙያዊ መጠሪያው 9K720 ኢስካንደር ሲሆን የቀድሞውን OTR 21 ቶሽካን የተሰኘ የሩሲያ ነባር ሚሳኤል ለመተካት እየተመረተ ነው። በቀጥታ ወደ አገልግሎት የገባው በ2006 ሲሆን በአሁኑ ጊዜ ተቀዳሚ የሩሲያ ታክቲካል ባላስቲክ ሚሳኤል ሲሆን በጣም አስፈላጊ ለሆነ ጥቃት ብቻ ይጠቀሙበታል። ኢስካንደር ታዲያ በ1980ዎቹ ተሰርቶ በ2006 ወደ አገልግሎት የገባ ሲሆን ከሩሲያ ውጭ አርሜኒያ፣ ቤላሩስ አሁን ደግሞ ኢትዮጵያ ይጠቀሙበታል። እስከ 500 ኪሎ ሜትር ርቀት ድረስ የሚጓዝ ሲሆን በሰዓት 8570 ኪሎ ሜትር የሚሆን ፍጥነት አለው። ይህ ማለት 500 ኪሎ ሜትሩን በ4 ደቂቃ መድረስ ይችላል።
መቆጣጠሪያ ሲስተሙ ኢነርሻል ኦፕቲካልና የራዳር ሲስተምን በአንድ ላይ ስለሚጠቀም በጥቃት ጊዜ ምንም አይነት ስህተት አይሰራም። የሚተኮሰው ባለ 8 እግር ትራንስፖርተር ኢሬክተር ላውንቸር የተሰኘ ተንቀሳቃሽ መኪና ላይ ተገጥሞ ሲሆን በፍጥነት ቦታ እየቀያየሩ ጥቃት ለማድረስ ተመራጭ ሆኗል። ተሽከርካሪ መኪናው ላይ እንዳለ በፍጥነት መንቀሳቀስ ስለሚችል በቀላሉ ለሚሳኤል መከላከያ ጸረ ሚሳኤሎች የማይታይ ያደርገዋል። ቶሎ የታርጌትና የውሳኔ ለውጥ ለማድረግም እጅግ በጣም ተመራጭ ነው። የተለያዩ የሚሳኤል አይነቶችን መሸከም የሚችል ሲሆን እንደ ኮንቬንሽናል ሃይ ኤክስፕሎሲቭ ቴሮምባሪክና ክላስተር ቦምቦችን መሸከም የሚችል ሲሆን ሚሳኤሉ እንደ አስፈላጊነቱ ስትራቴጂካዊና ታክቲካዊ ጥቃቶችን ለማድረስ ተመራጭ ነው። ከዚህ ቀደም ኢትዮጵያ መከላከያ ሰራዊት ታጥቆታል እየተባለ በሰፊው ሲወራ የነበረ ሲሆን አሁን ደግሞ ነገሩ ወደ መሬት የወረደ ሆኗል። እነዚህ እጅግ አደገኛ መሳሪያዎች በእርግጠኝነት የኢትዮጵያን የመሳሪያ ይዞታ ወደ ከፍተኛ ያሸጋገሩና ሰራዊትን ያዘመኑ፣ እኛ ደግሞ እናንተ ልታውቋቸው ይገባል ብለን ወደ እናንተ አድርሰናችኋል። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰናይ ጊዜ